25 ፔይአውት ከ3 የተለያዩ ፕሮፕ ፈርሞች እንዴት ላገኝ እንደቻልኩኝ በዚህ ቪዲዮ ስቴፕ ባይ ስቴፕ ሁሉንም ፕሮሰስ አሳያቸዋለሁ። የመጀመሪያውን ፔይአውት ከማግኘቴ በፊት 13 ፕሮፕ ፈርም አካውንቶችን ብሎ አድርጌያለሁ። ከ13ቱ ውስጥ 11ዱ ፌዝ 1 ላይ፣ ሁለቱ ደግሞ ፌዝ 2 ላይ ነበረ። ይህንን ሁሉ አካውንት ብሎ ካደረግኩኝ በኋላ የመጀመሪያ ፔይአውቴ $73 ከሜቭን $10,000 አካውንት ነበረ። ሁሉንም ፕሮሰስ በዚህ ቪዲዮ ውስጥ እናያለን። ሁሌም እንደሚባለው ከባዱ የመጀመሪያው ፔይአውት ነው። እሱ ጋር ለመድረስ ያለፍኩባቸው መንገዶችና የተሳሳትኳቸውን ነገሮች ልንገራቸው። የመጀመሪያ የተሳሳትኩት ነገር ስትራቴጂ ላይ ነበረ። ስትራቴጂው አልነበረም ችግሩ እኔ እሱን ስትራቴጂ ፎሎው የማደርግበት ትክክለኛ ማይንድ ሴትና ሳይኮሎጂ አልነበረኝም። ስትራቴጂውም ደግሞ ለእኔ ማይንድ ሴትና ሳይኮሎጂ የተመቸ አልነበረም። ስለዚህ ስትራቴጂ ሽፍት አደረግኩኝ። ለእኔ ሳይኮሎጂና ለእኔ ማይንድ ሴት ወደሚመች ስትራቴጂ ሽፍት አደረግኩኝ። ስትራቴጂ መቀያየር ለውጥ አያመጣም። ሁልጊዜም ለእናንተ የሚመች ስትራቴጂ ፈልጎ እሱን ስትራቴጂ መከተል ግን ትልቅ ለውጥ ያሳያቸዋል፣ ትሬዲንግ ጆርኒያችን ውስጥ ማለት ነው። ስለዚህ ለእኔ የሚመች ስትራቴጂ ከመረጥኩኝ በኋላ እሱን ስትራቴጂ ባክቴስት ማድረግና እሱን ስትራቴጂ መላመድ ነበር የመጀመሪያው ስቴፕ። እሱን ሳስተካከል ደግሞ ሁለተኛው ሲያስቸግረኝ የነበረው ነገር ሪስክ ማኔጅመንት ነው። ሪስክ ማኔጅመንት ስጠቀመው የነበረው 1-2 ሪስክ ማኔጅመንት ነበር። 1-2 ሪስክ ማኔጅመንትም በራሱ ችግር አልነበረበትም። 1-2 ሪስክ ማኔጅመንትን ግን እኔ የምጠቀምበት መንገድ ትክክል አልነበረም። 1-2 ሪስክ ማኔጅመንት ማለት ለማታውቁት 1% ሪስክ ካደረጋችሁ 2% የምትጠብቁበት ወይም ደግሞ $10 ሪስክ ካደረጋችሁ $20 ጌን ለማድረግ የምትሞክሩበት ስትራቴጂ ነው፣ ወይም ደግሞ የሪስክ ማኔጅመንት ስትራቴጂ ነው። በዚህ ስትራቴጂ ውስጥ እኔ የሚቸገረው የነበረው ምንድነው 1% ሪስክ አድርጌ ሉዝ በማደርግበት ሰዓት ላይ ሉዚንግ ትሬዶቼ ላይ ፖዚሽን ጨምራለሁ፣ ወይም ድሮዳውን ውስጥ ወይም ኔጌቲቭ ውስጥ ያለውኝ ፖዚሽን አድ አደርጋለሁ፣ ሌላ ትሬድ ከፍታለሁ ማለት ነው። እሱ የምከፍተው ትሬድም ደግሞ 1% ሪስክ አድርጌ መጨረሻ ላይ ስቶፕ ሎስ ሲነካ 1.5%፣ አንዳንድ ጊዜ 1.7፣ አንዳንድ ጊዜ 2% ድረስ ሉዝ አደርጋለሁ። ዊን በማደርግበት ጊዜ ደግሞ ፓርሻል ወስዳለሁ፣ ቲፒ ላይ ሳይደርስ ዘጋዋለሁ። ይሄም ደግሞ ዊን የማደርገው 2% መሆን እያለበት እኔ ግን 1.2፣ 1.3%፣ አንዳንዴም 1% ብቻ ነበር ዊን የማደርገው። ይሄም ደግሞ ዊን የማደርጋቸው ትሬዶች ሉዞችን ሪከቨር ማድረግ አይችሉም ማለት ነው። እንደዛ ከሆነ ደግሞ ሁልጊዜም አካውንት ብሎ እናደርጋለን። ስለዚህ ይህንን ለመፍታት ያደረግኩት ምንድነው ሪስክ ቱ ሪዋርድን ወደ 1-3 አስተካከልኩት። ሁልጊዜ የምገባቸው ትሬዶች ከ1-3 በታች ከሆነ ትሬድ አልገባም ማለት ነው። 1-3 ትሬድ ከገባኝ በኋላ ሁለተኛ ያሻሻልኩት ነገር ደግሞ ሉዚንግ ትሬዶች ላይ ፖዚሽን መጨመር አቆምኩኝ። ሉዚንግ ትሬዶች ላይ ጭራሽ ፖዚሽን አልጨመርም። ማርኬቱ ከኔ አጌንስት እየሄደና ስተት እንደሆነ እያሳየኝ ፖዚሽን መጨመር አቆምኩኝ ማለት ነው። ዊን የማደርጋቸው ፖዚሽኖች ላይ ወደ እኔ ዳይሬክሽን እየሄደ ያለ ትሬድ ላይ ግን ፖዚሽን መጨመር ጀመርኩኝ ማለት ነው። ወደ እኔ እየሄደ ያለ ትሬድ ላይ እንዴት ነው ፖዚሽን መጨመረው? ትክክል እንደሆንኩኝ ሞር ኮንፊርሜሽን እየሰጠኝ ነው ማለት ነው። እሱን ሳገኝ ፖዚሽን እየጨመርኩኝ ዊን በማደርግበት ጊዜ 1% ሪስክ አድርጌ 4-5%፣ አንዳንዴም እስከ 6% ድረስ አገኝ ነበረ። ሉዝ ሳደርግ ግን ፖዚሽን ስለማልጨምር 1% ብቻ ነው ሉዝ ማደርገው። ስለዚህም 3-4 ጊዜ ሉዝ ያደረግኩትን በአንድ ትሬድ ሪከቨር ማድረግ እችላለሁ ማለት ነው። ያም ፕሮፕ ፈርም አካውንቶችን ቶሎ ፓስ እንዳደርግ፣ ቶሎ ፔይአውቶችን እንዳገኝ ትልቁን መንገድ ከፈተልኝ ማለት ነው። ሶስተኛ አስቸገረ የነበረው ነገር ጆርናሊንግ ላይ ነበር። ኮንሲስተንትሊ ጆርናል አላደርግም ነበር። ስቲል ግን ጆርናል ማድረጋቸውን ነገሮች እየተመለስኩኝ አይ ነበረ። ጆርናል ማድረግ ትሬዲንግ ውስጥ ዋናው ነገር ነው። ስኬታማ ትሬደር መሆን የምትፈልጉ ከሆነ፣ ፕሮፊታብል ትሬደር መሆን የምትፈልጉ ከሆነ ጆርናል ማድረግ አማራጭ የሌለው ነገር ነው። ግን ጆርናል ማድረግ ብቻ አይደለም። ጆርናል ያደረግነውን እየተመለስን ማየት፣ በየቀኑ ሊሆን ይችላል፣ በየ3 ቀኑ፣ በየሳምንቱ የሰራነውን ስህተት ለማስተካከል ጆርናል ያደረግነውን ማየት፣ ጆርናል ካደረግነው ነገር መማር፣ ጥሩ ከሰራነው መማር ያስፈልጋል። እኔም ጆርናል ባላደርግ ኑሮ ቅድም የነገርኳችሁን ሁለቱን ችግሮች ኖቲስ አድርጌ ማስተካከል አልችልም ነበር ማለት ነው። ስለዚህ ጆርናል ማድረጌ ደግሞ በጣም የጠቀመኝ ነገር ነበረ። ትሬድ ኤክስኪዩሽን ላይም በተመሳይ የምቸገራቸው 3 ችግሮች ነበሩ። እነሱን 3 ችግሮች ደግሞ ላብራራላችሁ። ኤክስኪዩሽን ላይ ተሰራቸው የነበሩት 3 ዋና ስህተቶች ምንድን ናቸው? የመጀመሪያው በቀን ብዙ ትሬድ መግባት ነበረ። በቀን ብዙ ትሬድ መግባት ማለት ለምሳሌ ለንደን ላይ ከ3 እስከ 4 ትሬድ ልገባ እችላለሁ። ኒውዮርክ ላይም እንደዛው 3-4 አንዳንዴም 5 ትሬድ እና እንደ ዴይ ትሬደር ደግሞ በቀን ውስጥ 8-9 ትሬድ መግባት ማለት በጣም አላስፈላጊ ነገር ነው። ሪስክ ማኔጅመንታችንን ይጎዳዋል፣ ዊን ሬታችንን ይጎዳዋል፣ አካውንቶችን ቶሎ እንዳናልፍ ያደርገናል። ብዙ ትሬድ ማብዛት ማለት ብዙ ብር እንሰራለን ማለት አይደለም። ትሬዲንግ ላይ ትንሽ ትሬድ ስናደርግ ነው ብዙ ብር የምንሰራው። ስለዚህ ትሬድ በበዛ ቁጥር የምናደርገው ነገር በሙሉ አካውንቶችን ብሎ ወደ ማድረግ እያመራ እንደሆነ ማወቅ አለብን ማለት ነው። ስለዚህ ሁለተኛ ስሰራው የነበረው ችግር ደግሞ ምንድነው? ኮንፊርሜሽን ሳልጠብቅ መግባት ነበር። ኮንፊርሜሽን ሳልጠብቅ መግባት ማለት ማረጋገጫ ነው። ትሬዱ ወደ እኔ ዳይሬክሽን ወይም እኔ ወዳሰብኩት ዳይሬክሽን እንደሚሄድ ማረጋገጫ ሳይሰጠኝ ትሬዶችን መግባት ነው። ማረጋገጫ ሳይሰጠኝ ማለት ለምሳሌ ማረጋገጫው ታይም ሊሆን ይችላል፣ ካንድልስቲክ ፓተርኖች ሊሆኑ ይችላሉ፣ ወይንም ደግሞ ወደ ምፈልገው ዞን ውስጥ መግባት ሊሆን ይችላል። እሱን ሳልጠብቅ ትሬዶችን እገባ ነበር። ዋናውና በጣም ስቸገርበት የነበረው ሶስተኛው ችግር ደግሞ ሪቬንጅ ትሬድ ነበረ። ሪቬንጅ ትሬድ በጣም ያስቸግረኝ ነገር ነበረ። ሪቬንጅ ትሬድ ማለት አንድ ትሬድ ሉዝ ስታረጉ ወዲያው ሌላ ትሬድ ድጋሚ መግባት ማለት ነው። ልክ እሱን ትሬድ ሉዝ ስታረጉ በንዴት መንፈስ ሌላ ትሬድ መግባት ነው። በሪቬንጅ ትሬድ መቼም ብር አይሰራም። እንደገና ደግሞ አለው በሪቬንጅ ትሬድ ብር መስራት አይቻልም። ሪቬንጅ ትሬድ ላይ ያገኘነውን ብር እንደገና መልሰን ነው የምናጣው እና ሪቬንጅ ትሬድን
ማቆም አለብን ሁልጊዜም። ስለዚህ እነዚህን 3 ችግሮች ለመፍታት የወሰድኩት አንድ መንገድ ነው ወይም ደግሞ ያወጣሁት አንድ ሩል ነው። በቀን 2 ትሬድ በቀን 2 ትሬድ ብቻ ነው የምወስደው። ለንደን ላይ 1 ትሬድ እገባለሁ፣ ኒውዮርክ ላይ 1 ትሬድ እገባለሁ። ስለዚህ በቀን ውስጥ ትሬድ ማበዛውን ይቀንስልኛል ማለት ነው። ሪቬንጅ ትሬድ አላደርግም፣ ምክንያቱም አንድ እድል ብቻ ነው ያለኝ በቀን ውስጥ፣ ለንደን ላይ 1 ኒውዮርክ ላይ 1። ስለዚህ ይሄ ሩል ኮንፍሉዌንሶቹንም ጠብቄ እንድገባ ረድቶኛል። ምክንያቱም አንድ እድል ብቻ እንዳለኝ ስለማውቅ ተረጋግቼ የምፈልጋቸው ነገሮች ሲሟሉልኝ፣ የተማርኩት ነገር ሲስተካከል፣ የምፈልገውን ሴትአፕ ሳይ 1 ትሬድ እገባለሁ። ይሄም ደግሞ ዊን ሬቴ የተሻለ እንዲሆን፣ ሪስክ ማኔጅመንት የተሻለ እንዲሆን ረድቶኛል። ቶሎ ቶሎ ፒያውቶችንም እንዳገኝ ረዳኝ አንዱ መንገድ ይሄ ነበረ ማለት ነው። ስለዚህ ከዚህ ሁሉ በኋላ 13 አካውንት ብሎ ከማድረግ በኋላ ወደ 25 ፒያውት እንዴት እንደሄድኩኝ ስቴፕ ባይ ስቴፕ ፕሮሰሱን ልንገራችሁ ወይም የኔን ጆርኒ ላሳያችሁ። የመጀመሪያ ፒያውቴን እዚህ ጋር እንደምታዩት ከቴንኬ አካውንት $73 ነበረ ሜይቭን ከሚባል ፕሮፈርም እና ከነሱ $73 ሳገኝ በጣም ነበር ደስ ያለኝ። የመጀመሪያ ኮንፊደንስ የተሰማኝ ጊዜ ነበረ። ነገር ግን እንደምታዩት 0.7% ብቻ ነው እና ይሄም በእኔ ኢሞሽናል ችግር ምክንያት ነበር። በጣም ሳይኮሎጂካሊ ይቸገር ነበረ። ሪል ብር ስለሆነ ፒያውት ማድረግ የምችለው ስለሆነ ኢሞሽናሊ ስትሮንግ ጉኝ እሱን መቆጣጠር አልቻልኩም። ለዛም የመጀመሪያ ፒያውት ካደረግኩኝ በኋላ አካውንቱን ወዲያው ነበር ሉዝ ያደረግኩት። ከዛ በኋላ ግን የተሻለ ማድረግ እንደምችል፣ የተሻሉ ፒያውቶች ማግኘት እንደምችል እየተሰማኝ ስለነበረ 2 የ10,000 አካውንቶችን አሁንም ከሜይቭን ገዛኝ ማለት ነው። ሜይቭንን የመረጥኩበት ምክንያት ርካሽ ስለነበረ ነበረ። ስለዚህ 2 የቴንኬ አካውንቶችን ከሜይቭን ከገዛኝ በኋላ በተመሳሳይ ቀን ፌዟን አለፍኩኝ። ከዛ ፌስቱንም እንደዛው 2ቱንም በተመሳሳይ ቀን ነበር ያለፍኳቸው። ከዛ እንደምታዩትም ሴፕቴምበር 23 ነበር የመጀመሪያ ፒያውቴን ያገኘሁት ነው። የመጀመሪያ ሳይሆን ሁለተኛ ፒያውቴን እና 3ኛ ፒያውቴን ያገኘሁት በዛው ቀን ነበረ። በተመሳሳይ ሴፕቴምበር 23 ነበር። እዚህ ጋር እንደምታዩት የኛ ሁለተኛ ፒያውቴ ነው፣ የኛ ደግሞ 3ኛ ፒያውቴ ነው ማለት ነው። $139 እና $224። እነዚህ ፒያውቶች የተሻለ ሞራል እንዲሰማኝ፣ የተሻለ እንድነቃቃ፣ የተሻለ ማድረግ እንደምችል እንዲሰማኝ፣ ከዚህ በላይ ብዙ ፒያውቶችን ማግኘት እንደምችል እና እያደረግኩ ያለሁትን ነገር ብቻ መቀጠል እንዳለብኝ የተሰማኝ ነበረ። ከዛ ከነዚህ ተመሳሳይ አካውንቶች 4ኛና 5ኛ ፒያውቴን ማግኘት እንዳለብኝ ወስኜ ትሬድ ማድረግ ቀጠልኩኝ። በ2 ሳምንቱም እዚህ ጋር የምታያቸውን 5ኛና 4ኛ ፒያውቶችን ማግኘት ቻልኩኝ ማለት ነው። $300 ምናምን $300 ምናምን። የዚህ ጊዜ ካፒታል እያደገ መጣ። እስከዛሬ ሉዝ ያደረግኳቸውን ሪከቨር እያደረግኩ ነው። ሳይኮሎጂ በጣም ጥሩ ላይ ነው። ሪስክ ማኔጅመንት በጣም ጥሩ ላይ ነው። ኮንፊደንስ እየተሰማኝ ነው። ብዙ አካውንቶችን ፈድድ መሆን አለብኝ፣ ትልልቅ ፒያውቶችን ማግኘት አለብኝ የሚል ስሜት እየተሰማኝ መጣ ማለት ነው። ስለዚህ የዚህ ጊዜ ከአንድ ፕሮፈርም ይልቅ 2-3 ፕሮፈርሞችን መጠቀም ብችል የተሻለ ፒያውት እንደማገኝ፣ የተሻለ ኤክስፔሪየንስ እንደሚሆን ወሰንኩኝና ዘ5FRS እና ፈንዲንግ ፒፕስ ላይ ፕሮፈርም ቻሌንጅ አካውንቶችን መግዛት ጀመርኩኝ ማለት ነው። ስለዚህ ከዛ በኋላ እንደምታዩት ነው ከ5FRSም ፒያውት አግኝቻለሁ፣ ከፈንዲንግ ፒፕስም ፒያውት አግኝቻለሁ። እነዚህም ፒያውቶች ለማግኘት የሄድኩበት መንገድ ምንድነው? ሪስክ ማኔጅመንቴ 1-2-3 ነው ቅድም እንደነገርኳችሁ። ስለዚህ ዊኒንግ ትሬዶች ላይ ፖዚሽን ጨምራለሁኝ። ፌዝ 1 እና ፌዝ 2 ቶሎ ቶሎ ነው የማልፈው። ፈንድድ አካውንት ላይም እንደዛው በ1-2 ትሬድ ፒያውት ሴኪዩር አድርጌ ማስቀመጥ ነው የምፈልገው። ስለዚህ የሆነ ታይም ላይ 6-7 ፈንድድ አካውንቶች ነበሩኝ። አት ታይም 6-7 ፈንድድ አካውንት ለኔ ብዙ ነበረ። ስለዚህ የማደርገው ምንድነው 6-7 ፕሮፈርም አካውንቶችን ማኔጅ ለማድረግ በጣም አስቸጋሪ ነው። በአንድ ጊዜ 6-7 አካውንቶች ላይ ትሬድ መክፈት ራሱ በጣም አስቸጋሪ ስለሆነ ሳደርግ የነበረው ምንድነው 3ቱን ወይም 4ቱን አካውንት የመጀመሪያው ሳምንት ላይ ትሬድ አደርጋለሁኝ። የቀሩትን 3-4 አካውንቶች ደግሞ ቀጣዩ ሳምንት ላይ ትሬድ አደርጋለሁኝ። ፕሮፈርም ላይ ለማታውቁት ፔይአውት በየ2 ሳምንቱ ነው። ስለዚህ ፔይአውት በየ2 ሳምንቱ ከሆነ እኔ የማደርገው ምንድነው የመጀመሪያው ሳምንት ላይ ትሬድ ማድረጋቸውን 3-4 አካውንቶች ቶሎ ፕሮፊት ላይ ሁኜ እነሱን አካውንቶች ቁጭ ማድረግ ነው። ፔይአውት ሴኪዩር አደርጋለሁ፣ ቁጭ አደርጋቸዋለሁ። ከዛ ሁለተኛው ሳምንት ላይ ደግሞ የቀሩትን አካውንቶች ትሬድ አደርጋለሁኝ። ፔይአውት ሴኪዩር አደርግና አስቀምጣቸዋለሁ እነሱ ነው። ከዛ መጀመሪያ ያስቀምጥኳቸው አካውንቶች 2 ሳምንት ሞላቸው ማለት ነው። ስለዚህ ፔይአውቴን እቀበላለሁ። ፔይአውቴን ከተቀበልኩኝ በኋላ ትሬድ እንደገና ማድረግ ጀምራለሁ። እነሱን 1 ሳምንት ትሬድ ሳደርግ ደግሞ ሁለተኛ ላይ ያስቀምጥኳቸው አካውንቶች እንደገና 2 ሳምንት ሞላቸው ማለት ነው። ስለዚህ ፔይአውት እቀበላለሁ፣ እንደገና ትሬድ አደርጋለሁ። ልክ ይሄ ሳይክል ነበር ሲቀጥል የነበረው ለ2 ወር ነው። ለ2 ወር በዚህ መንገድ ስቀጥል እዚህ ጋር የምታዩቸውን በጣም በርካታ ፔይአውቶች ማግኘት ቻልኩኝ ማለት ነው። እነዚህን 25 ፔይአውቶች ካገኘው በኋላም ስቲል ማጠፋቸው ስህተቶች አሉ፣ የምሳሳታቸው ነገሮች አሉ፣ ብሎ ማደርጋቸው አካውንቶች አሉ። ግን ፔይአውት የማደርገው ደግሞ እነዛን ችግሮች በሙሉ ፈቶ ወይም እነዛን ልዞች በሙሉ አስተካክሎ የተሻለ ብር እንድሰራ እያደረገኝ ነው ማለት ነው። በዚህ ቻናልም ለማስተማር የፈለኩት ወይም ለማስረዳት የፈለኩት ይሄንን እንዴት ማድረግ ቻልኩኝ፣ እኔ ማድረግ የቻልኩትን ነገር እንዴት እናንተስ ማድረግ ትችላላችሁ? ላይቭ አካውንት ነው የሚሻለን ወይስ ፕሮፈርም ነው? የትኛውን ፕሮፈርም እንጠቀም? የፕሮፈርሞች ሩል እንዴት ነው ፕሮፈርም ላይ ስኬል ማድረግ የምንችለው? ፕሮፊቴብል ትሬደር ለመሆን ቀላሉ መንገድ እንዴት ነው? የትኛውን ስትራቴጂ ነው መጠቀም ያለብን? ሪስክ ማኔጅመንታችን እንዴት መሆን አለበት የሚለውን በዲቴል ለእያንዳንዱ ቪዲዮ እያዘጋጀሁኝ ነው። እነሱንም በቅርቡ ፖስት አደርግላችኋለሁ። ስለዚህ ይህን ቻናል ሰብስክራይብ ያደረጋችሁ ተከታተሉኝ። አመሰግናለሁ። ባይ ባይ።